ምዕራፍ 5 የዲቦራና የባርቅ መዝሙር። በዚያች ቀን ዲቦራ የአቢኒሄም ልጅ ባርቅ እንዲህ ብለው ዘመሩ። በእስራኤል ውስጥ መሳፍንት ስለመሩ ሕዝቡም ስለፈቀዱ እግዚአብሔርን አመስግኑት። ነገሥታት ሆይ ስሙ፣ ጽኑዓን መኳንንትም ሆይ አድምጡ። እኔ ለእግዚአብሔር እቀኛለሁ፣ እኔ ለእስራኤል አምላክ ለእግዚአብሔር እዘምራለሁ። አቤቱ ከሴር በወጣ ጊዜ ከኤዶምያስም ሜዳ በተራመድክ ጊዜ ምድሪቱ ተናወጠች። ሰማያትም ጠልን አንጠባጠቡ፣ ደመናትም ደግሞ ውሃን አንጠባጠቡ። ተራሮች ከእግዚአብሔር ፊት የተነሣ ተነዋወጡ። ያም ሲና ከእስራኤል አምላክ ከእግዚአብሔር ፊት የተነሣ በሐናት ልጅ በሴሜጋር ዘመን በኢያኤል ዘመን ነገሥት መንገዶችን ተዉ። በስርጥ መንገድም ይሄዱ ነበር፣ በጠማማ መንገድም ሄዱ። መተርጎማን ከእስራኤል ዘንድ አለቁ፣ ዲቦራ እስክትነሣ ድረስ፣ ለእስራኤልም እናት ሆና እስክትነሣ ድረስ አለቁ። አዲሶቹ አማልክትን መረጡ። በዚያ ጊዜ ሰልፍ በበሮች ሆነ። በ40,000 በእስራኤል ዘንድ ጦርና ጋሻ አልታዩም። ልቤ ለእስራኤል ወደ ታዘዘው ትእዛዝ ነው። እናንተ የእስራኤል ኃያላን እግዚአብሔርን አመስግኑ። በነጫጭ አህዮች ላይ የምትጫኑ፣ በፍርድ ወንበር ላይ የምትቀመጡ፣ በመንገዱም የምትሄዱ በቃላችሁ ተናገሩ። በብዙዎች ደስተኞች መካከል መሰንቆን ምቱ። በዚያ ለእግዚአብሔር የጽድቅን ሥራ በእስራኤልም ውስጥ የጽድቅንና ኃይልን ያቀርባሉ። ያን ጊዜ የእግዚአብሔር ሕዝብ ወደ ከተማዎቹ ወረዱ። ተነሺ ዲቦራ ሆይ ተነሺ፣ አእላፍን ሕዝብ ጋር አስነሺ፣ አእላፍን ከሕዝብ ጋር አስነሺ። ተነሺ ተነሺ፣ ቅኔውን ተቀኚ። ባርቅ ሆይ በኃይል ተነሣ፣ ዲቦራም ባርቅን አጽኚው። የአቢኒሄም ልጅ ባርቅም ሆይ ምርኮህን ማርክ። በዚያ ጊዜ የቀሩት ወደ ኃያላኑ ወደ ሕዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ሥራ የነበራቸው እነርሱ ከኤፍሬም ብንያም ሆይ በሕዝብ መካከል ካንተ በኋላ ወረዱ። አለቆች ከማኪር የንጉሡንም ዘንግ የሚይዙ ከዛብሎን ወረዱ። የይሳኮርም አለቆች ከዲቦራ ጋር ነበሩ። ይሳኮርም እንደ ባርቅ ነበረ። ከእግሩ በኋላ ወደ ሸለቆ ቸኰሉ። በሮቤል ፈሳሾች አጠገብ ብዙ የልብ ማመንታት ነበር። መንጎች ሲያፏጩ ለመስማት በበጎች ጉሮኖ መካከል ለምን ተቀመጥክ? በሮቤል ፈሳሾች አጠገብ ታላቅ የልብ ምርምር ነበር። ገላድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ? አሴርም በባሕር ዳር ተቀመጠ፣ በወንዞቹም ዳርቻ አረፈ። ዛብሎን ነፍሱን ወደ ሞት ያሳለፈ ሕዝብ ነው። ንፍታሌምም ሀገሩ ኮረብታ ላይ ነው። ነገሥታት መጡ ተዋጉም። በዚያ ጊዜ በሜጌዶ ውኆች አጠገብ በቶና የከነዓን ነገሥታት ተዋጉ። በቅድሚያ ብርን አልወሰዱም። ከከዋክብት በሰማይ ተዋጉ። ከሰልፋቸውም ከኪሳራ ጋር ተዋጉ። ከድሮ ጀምሮ የታወቀ ያ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በርቺ። ያን ጊዜ ከኃያላን ግልቢያ ብርታት የተነሣ የፈረሶች ጥፍሮች ተቀጠቀጡ። የእግዚአብሔር መልአክ አለ፣ ሜሮዝን እርገሙ፣ ወደ እግዚአብሔር እርዳታ አልመጡምና፣ በኃያላን መካከል ወደ እርሱ እርዳታ አልመጡምና፣ በቤቶቿ ያሉትን ሰዎች ፈጽማችሁ እርገሙ። የቄናዊው የሄቤር ሚስት ኢያዔል ከሴቶች ይልቅ የተባረከች ትሁን። በድንኳን ውስጥ ከሚኖሩ ሴቶች ይልቅ የተባረከች ትሁን። ውሃ ለመነ፣ ወተትን ሰጠችው።
በተከበረ ዳካ እርጎ አቀረበችለት። ግራ እጇን ወደ ካስማ ቀኝ እጇን ወደ ሠራተኛ መዶሻ አደረገች። በመዶሻውም ሲሳራን መታች፣ ራሱን ቸነከረች፣ ጆሮ ግንዱንም በሳች፣ ጎዳችውም። በእግሮቿ አጠገብ ተደፋ፣ ወደቀ፣ ተኛ። በእግሮቿ አጠገብ ተፈራገጠ፣ በተፈራገጠበት በዚያ ተጎሳቅሎ ሞተ። የሲሳራ እናት በመስኮት ሆና ተመለከተች። በሰቅሰቅም ዘልቃ ከሲሳራ የተመለሰ እንዳላየች ስለምን ለመምጣት ሰረገላው ዘገየ? ስለምን የሰረገላው መንኰራኩር ቆየ? ብላ ጮኸች። ብልሃተኞች ሴቶቿ መለሱላት። እርሷ ደግሞ ለራሷ እንዲህ ብላ መለሰች። ምርኮውን ሲካፈል በአያናኑም ቸብቸቦ ላይ ወዳጆችን ሲወዳጅ ያገኙት አይደለምን? የሲሳራ ምርኮ በየኅብሩ ነበር፣ የኅብሩም ቀለም የተለያየ ነበር። የማረከውም ወርቅ ዘቦ ግምጃ ባንገቱ ላይ ነበር። አቤቱ ጠላቶች ሁሉ እንዲሁ ይጥፉ፣ ወዳጆች ግን ፀሐይ በኃይሉ በወጣ ጊዜ እንደሚሆን እንዲሁ ይሁኑ። ምድሪቱም 40 ዓመት ያህል አረፈች።